የዚህ ሆስፒታል መገኛው የት ነው የሚል የብዙዎች ጥያቄ ነው። እንግዲህ በምስራቅ አፍሪካ በዘመናዊ ቴክኖሎጂዎች የመጀመሪያው እንደሆነ የተገመተው ላፍቶ ስፔሻላይዝድ ሆስፒታል በአዲስ አበባ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት መመረቁን እናስታውሳለን። የዚህ ሆስፒታል መገኛ ብዙዎች እየጠየቁ ነው ያሉት በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ፉሪ አደባባይ ተብሎ በሚጠራው አካባቢ The Ethiopian government just launched one of the biggest hospitals in Africa. Guys, this is just so amazing. When I tell you guys that a lot of things are happening in Ethiopia, a lot of you would not believe it because you have this mindset that there is nothing good that can come out of Africa. But this is Africa changing the narrative. Ethiopia is launching one of the biggest hospitals in Africa. I'm going to be sharing other videos for you all to watch. As you're watching, do so well to like the video, share the video, and please subscribe to the channel.
ሆስፒታል መገኛው የት ነው የሚል የብዙዎች ጥያቄ ነው። እንግዲህ በምስራቅ አፍሪካ በዘመናዊ ቴክኖሎጂዎች ከመጀመሪያው እንደሆነ የተገመተው ላፍቶ ስፔሻላይዝድ ሆስፒታል በአዲስ አበባ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት መመረቁ እናስታውሳለን። የዚህ ሆስፒታል መገኛ ብዙዎች እየጠየቁ ነው ያሉት በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ፉሪ አደባባይ ተብሎ በሚጠራው አካባቢ በጀሞ 2 እና በጀሞ 3 መካከል ነው የሚገኘው። ከ500 በላይ አልጋዎችን የያዘው ይህ ሆስፒታል እንግዲህ ከፍተኛ የሆነ የጤና አገልግሎትን ለነዋሪዎቹ ይሰጣል ተብሎ ይገመታል። ለማንኛውም እናንተ ይህን እንዴት አገኛችሁ? ታሰባችሁ ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንደሽ የማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ለጤና ተቋማት ሙያተኞች፣ ለጤና ቢሮ ያለኝ መልእክት ደግሞ ዛሬ ድግስ ነው። ከዚህ ቀደም ድንጋይ ማስቀመጥ ስተት ነው፣ አናስቀምጥ ብለን እንጨርስ ማለታችን ትክክል ነው። አሁን ደግሞ መቅረት ያለበት አንድ ባህል አለ። ምርቃት ሲኖር ያምራል። እንደምታዩት የዛሬ ወር ስንመጣ መልሰን ይህንን ካላየን ዋጋ የለውም። ይሄ ሆስፒታል የተመረቀው ለኛ አይደለም። ይሄ ሆስፒታል የተመረቀው ለዜጎች ነው። ማጽዳት፣ አካባቢውን ማሳመር የሁል ጊዜ ልማድ መሆን አለበት እንጂ ምርቃት ላይ ብቻ ከሆነ ዋጋ የለውም። ይሄ ደግሞ የጤና ቢሮ ስራ ይሆናል። እርግጠኛ ነኝ ከንቲባዋ፣ ምክትል ከንቲቦች እኛም ብቅ ብለን ማየታችን አይቀርም። ዛሬ ያየነውን ነገር የዛሬ ወር 2 ወር ካላየን ያው ባወደሰ አፋችን ደግሞ ወቀሳም ይከተላል ማለት ነው። ባህል መሆን አለበት። መርዳትም ከተጀመረ ባህል መሆን አለበት። መስራትም ባህል መሆን አለበት። አንድ ጊዜ አሳይተን ልም ከሆነ እንደ ኢትዮጵያ ያለ ሀገር መቀየር ያስቸግራልና ንጹህ መሆን አለበት። ሰዎች ሲመጡ የለመድ ነው አይቻልም፣ አትገባም፣ ክልክል ነው፣ ሐኪም የለም፣ ስብሰባ ነው፣ በሽታ ላይ በሽታ ጨምረን ከምንሸኛቸው ቢያንስ እረፍ፣ እስከዛ ዳቦና ሻይ የበላህ ቆይ፣ አይዞ ከተባለ ሰው ይጽናናልና ያንን ባህል ማለማመድ፣ ማስለመድ፣ መለማመድ ያስፈልጋል። It's actually so beautiful to watch. At least Africans are beginning to make a change. You know, unlike before, Americans would say, oh, we Africans, we do not have conducive hospital. We live in the dungeon, we live in the bush, we do not have running water. But this is amazing to say that Africa is not what you think it is. Africa is just so different. Africa is evolving. Africa is developing even more than the European countries. They are even coming to learn from us.